ቤቱ ነኝ ማንንም እንደሌለኝ ታውቃለህ። መመጣው አንተን ብዬ ነው። ኧረ አታስቢ ሀቢብቲ። ከዚህ በኋላ ተመልሼ አረብ ሀገር መስራት እቅድ የለኝም። እግሬም እያበጠ ነው። እድሜም እየሄደ ስለሆነ ትዳሬን ይዤ ነው መኖር የምፈልገው። ይኸውልሽ አንቺ ብቻ ነኝ እንጂ ተጋብተን ልጆቻችንን ወልደን አንቺ ልጆቹን ታሳድጊያለሽ፣ እኔ ስራዬን እሰራለሁ። የቤቱ ዕቃ ተሟልቷል አይደል? ሁሉም ተሟልቷል። አንቺ ብቻ ነው የቀረሽ። እሺ በቃ ይኸውልሽ ብቻ አንቺ የባጃጁ አላኪልኝ። የባጃጁን በዚህ 2 ቀን ውስጥ አስገባልሃለሁ። በዚህ 2 ሳምንት ውስጥ ደግሞ እመጣለሁ። ገብቻለሁ። አሽደምቻዝ መጣች ያዝግብነት ሽንቻ አውራስ አቤት ማን ልበል? አንቺ ባለቤቱ ነኝ። ትዳር ልያዝ ተያዝ ብላሽ ሰው ሲነግርሽ አልሰማ ብለሽ እሺ አሁን የት ልትኖሪ ነው እንዴ? ራሴን እስክችል አንተ ቤት አለው እንዴ? ወንድም ባለቤቴን ታውቂያት የለ እንዴ? ከሁለት ቀን በላይ እኮ ሰው እንዲቀመጥ አትፈልግም። ላገባ እኮ ነው የሆነ ነገር አትልኪልኝ። አረ ወንድሜ ምንም እንዳያሳስብ፣ ዋናው ብቻ አንተ ቤትህን ያዝልኝ። ለካለ ራስ መሆን ይገርማል። ለካለ ራስ ደሞ እዚህ ምን እንሰራለን? ሰላም ጤና ምን ታዘዝ? እናንተ ጋር ቤት ለመግዛት ነው የመጣሁት። ተመልሼ ወደ አረብ ሀገር ልሄድ ስለሆነ እንዴ እህቴ ድጋሚ አረብ ሀገር ልትሄጂ ነው? እዛ ሆኜ አሁን የተወሰነ ገንዘብ ከፍዬ ገላችሁ ነብሽን ለማለት ነው። ሳይቶቻችን የሚገኙት በአያት ጋርመንት፣ ሶማሌ ተራ፣ ፒያሳ እንዲሁም ደግሞ አድዋ 00 አካባቢ ላይ ነው የሚገኙትና እነዚህ መኖሪያ ቤቶች ከባለ 1 እስከ ባለ 3 መኝታ አሁን በጊዜያዊነት እየተሸጡ ይገኛሉ። እንዲሁም ደግሞ ሙሉ ለሙሉ ፊኒሺንጋቸው የተጠናቀቁ ሱቆችን አድዋ 00 ፊት ለፊት ላይ ማግኘት ይችላሉ ማለት ነው። አንድ ሰው 100% ክፍያ ከፍላለሁ ብሎ ካሰበ እኛ 30% እና 35% የሚደርሱ ቅናሾችን እንሰጠዋለን። የሰጠኸኝ አማራጮች ጥሩ ናቸው፣ ነገር ግን እኔ አቅም የለኝም። ትንሽ የገንዘብ ከፍዬ ባለ 1 መኝታ ካላችሁ ስመለስ የራሴ ቤት እንዲኖረኝ ነው የምፈልገው። ባለ 1 መኝታ 75 ካሬ እስከ 8,625,000 ብር ነው አጠቃላይ ክፍያ። እንደነገርኩሽ በ2 ዓመት ተኩል ጊዜ ውስጥ ቀስ እያልሽ እስከ 14 እስከ 15 ዙር በሚደርስ ክፍያ የምትከፍይበት አማራጭ ነው። እሱ 865,000 ብር አካባቢ ይሆንና ቀጣይ ክፍያዎችን ደግሞ እንደነገርኩሽ በፕሮግረስ የምትከፍይበት አማራጭ ይኖራል። ዋናው ወስጃለሁ የሚል ፊርማ ትፈርሚልኛለሽ ማለት ነው። እሺ በቀጣይ ለሱቅም ደግሞ እንገናኛለን ያስባለሁ። እሺ አመሰግናለሁ። መሄድ እንችላለን። እህቴ ግን አልቸኩልሽ። ከዚህ በኋላ ማናችሁም ሀሳብ አያስፈልገኝም። ከይኩታ መስሎን ሊሸኘኝ ማለት አደናሁን ብሎን ዛሬ ስነገስን ልቀይሮይ ቦታን የቆረጠው ልቤ ደማ በነታ የቆረጠው ሄሎ